እስቲ ዛሬ እንግዲህ ቢዝነስን ስንመራ ወደ ሲስተም ቀይረን በተቻለ መጠን ራሱን ችሎ ሊሄድ የሚችልበትን መንገድ የምናደርግበትን ሀሳብ ላጋራችሁ። እንግዲህ ብዙ ትንሽ የሚባል ማህበረሰብ ወይም የቢዝነስ ማህበረሰብ አይደለም ቢዝነስ መግዛትና መሸጥ ብቻ የሚመስለው። መግዛትና መሸጥ ትልቅ ነገር ነው። ግን ከመግዛትና መሸጥ ደግሞ ያለፈ በጊዜ ሂደት ቢዝነሳችን እያደገ ሲመጣ እየተለወጠ ሲመጣ እኛም እያረፍን እንድናሳድግ እንድናሰፋ የሚያስፈልጉ ነገሮች አሉ። ዛሬ በተወሰነ መንገድ ላነሳ የምፈልገው 5 ነጥቦችን ነው። በተለይ ቢዝነሳችንን ወደ ሲስተም መውሰድ ቢዝነሳችን እንዲያድግ በደንብ ስናስብ እነኛ 5 ነገሮች ላይ የምናደርጋቸው ነገሮች ኢምፖርታንት ናቸው ብዬ ነው የማስበው። አንደኛው ስትራክቸር ያልኩት ነው። እንግዲህ ስትራክቸር ኖርማሊ መዋቅር ነው የምንለው አይደል? ሲገለጥ እንደ ቢዝነሳችን የተወሰነ ፈቅ እያለ ሲመጣ ሁሉን ነገር እኛ እንሰራ ከነበረ የተወሰነ ኢምፖርታንት የሆኑ ክፍሎችን እየለየን አትሊስት እንደው ኢኒሻሊ ከሆነ ሰዎችን እያስቀመጥን እያደግን ስንመጣ ደግሞ ዲፓርትመንት የምንለው ክፍሎችን ማድረግ ይኖርብናል። በተለምዶ ስትራክቸር ላይ የሚያስፈልጉ ቤዚክ የምንላቸው ለየትኛውም ድርጅቶች አስፈላጊ የሆኑ ክፍሎች ወይም ግለሰቦች አሉ። እሱ ምንድነው? ፋይናንስ እንድንወስድ ለብቻው ዲፓርትመንት ሊፈልግ ይችላል። ድርጅታችን እያደገ ሲመጣ ወይም ቢያንስ አንድ ግለሰብ እንዲይዘው ማድረግ ይኖርብናል። የተወሰነ እየተለወጥን ስንመጣ ማርኬቲንግና ሴልስ የምንለው ሽያጭና ማርኬቲንግን የምንለው አድሚኒስትሬቲቭ ኢሹዎችን ማኔጅ የሚያደርግልን ኦፕሬሽንን ማኔጅ የሚያደርግልን ቢያንስ እንደየእድገታችን መጠን ሰዎችን ዘን ወደ ዲፓርትመንት እያሳደግን ምን እንደሚሰሩ ክሊርሊ ማስቀመጥ ይኖርብናል። ይሄ አንዱ ነው። ሁለተኛው ፋይናንሻል ዲሲፕሊን ነው። ድርጅት እያደገ ሲመጣ ፋይናንሻል ዲሲፕሊን ኢዝ ቬሪ ማች ኢምፖርታንት። ያ ማለት የኛ የግል ፋይናንስን ከድርጅቱ ፋይናንስ ጋር መነጠል፣ የድርጅቱ ፋይናንስ የሚተዳደርበት መንገድ በህግና በአግባብ የሚሆኑበት ሂደት። ከዚህ በፊትም በተለያየ ጊዜ እንደማነሳው አንዳንዶቻችን ከባንክ ብር ወስደን የግል ጉዳያችንን የምናስፈጽም እንኖራለን። ላቪሽ የሆነ ህይወት ለመኖር የምናስብ ይኖራል። ሁለተኛው ሲስተም በመገንባት ሂደት ውስጥ ራሳችንን ዲሲፕሊን ውስጥ መክተት ነው። ፋይናንሻል ዲሲፕሊን ድርጅቱን ከግለሰብ ከራሳችን መነጠል። ሶስተኛው ክሊር ሮልስ ድርጅታችን ውስጥ ያለ ማንኛውም ሰው እኛን ጨምሮ ምንድን ነው የምንሰራው? ኃላፊነታችን ምንድን ነው? ተጠያቂነታችን ምንድን ነው? ፐርፎርማንስ ኢንዲኬተራችን ኬፒአይ የምንለው ኪ ፐርፎርማንስ ኢንዲኬተር። አንድ ሰው ስትቀጥሩ ከዛ ሰው ምንድን ነው የሚጠበቅ? ጥሩ ሰራ የሚባለው ምን ሲያደርግ ነው? ደካማ ነው የሚባለው ምን ሲያደርግ ነው የሚለው ክሊርሊ እሱ መቀመጥ መቻል አለበት። ለማንኛውም ከጥበቃ ጀምሮ እስከ የትኛውም ደረጃ ላለ ፖዚሽን ማለት ነው። አራተኛው ሴልስ ኤንድ ማርኬቲንግ ሲስተም። በተለምዶ እኛ ሀገር እንግዲህ አሁን በደንብ እየተለወጠ ነው። ግን በፊት ምንድነው ሰዎች መጥተው እስኪገዙን እንጠብቃለን። ፕሮዳክታችንን ይሁን ሰርቪሳችንን ሰዎች ወደኛ እስኪመጡ እንጠብቃለን። ያ ነገር ግን ትክክል አይደለም። ወደ ሲስተም መሄድና እያደግን ስንመጣ ማርኬቲንግ እና ሴልስ ሲስተም ኖሮን እኛ ወደ ሰዎች እየሄድን እኛ ራሳችንን እያስተዋወቅን አስፈላጊ በሆነ ዲቴል መሄድ ይጠበቅብናል። እና የመጨረሻውና አምስተኛው ጋቨርናንስ እና ዲሲፕሊን የምንለው ይሄ ኢዝ ቬሪ ማች ኢምፖርታንት። ጋቨርናንስ እና ዲሲፕሊን መነሻው ምንድነው? ሬጉላር የሆኑ ኢንጌጅመንቶች ናቸው። ቀጣይነት ያለው አንድ የተደርጎ የሚቆም ሳይሆን ለምሳሌ ዊክሊ ሚቲንጎች ሊሆኑ ይችላሉ። በየሳምንቱ ማኔጅመንትም ስታፍ እየተሰበሰበ ያለፈው ሳምንታችን እንዴት ነበር፣ መጪው ጊዜ ምንድነው የምንሰራው ኔክስት ዊክ እያለ እነኛን ዲስከሽኖች ማድረግ ይፈልጋል። ያ ብቻ ሳይሆን ፋይናንስ ነክ ነገር ለምሳሌ በየወሩ ሪቪው ማድረግ ሊሆን ይችላል። ጋቨርናንስ እና ዲሲፕሊን የምንለው ምንድነው? ሬጉላር የሆነ ነገሮችን የምናይበት ሪቪው የምናደርግበት የምንቆጣጠርበትን ነገር መስራት ይጠበቅብናል ለማለት ነው። ታንክ ዩ ጋይስ።